አሁን የራሴን ስራ በጀመር አለብኝ ቴክ ኦፍ ላረግ ነው ወይ የራሳችሁን ስራ ትጀምራላችሁ ወይም በሙያችሁ ሃይሊ ስኪልድ የሆናችሁ ኤክስፐርቶች ሆናችሁ መስሪያ ቤቶች የሚጣሉባችሁ ብዙ ድርጅቶችን ኮንሰልት የምታረጉ በጣም ኢንተሊጀንት በጣም ስኪልድ የሆናችሁ ሰዎች ተሆኑና ወይም የራሳችሁን ስራ ትጀምሩና መነሳት ትጀምራላችሁ ግን ምን ይገዳደራቸዋል ግራቪቲ አለ ቀደም ቻሌንጅ ምናምን ያለ ሲመሰክር ሰምቻለሁ ወንድሜ ግራቪቲ አለ ግራቪቲ ጎትታቸዋል ቴክ ኦፍ እንዳታረጉ የራስን ነገር እንዳትጀምር የራስ ቢዝነስ እንዳይኖር ከፍ እንዳትል ግራቪቲው ይጎት ስለዚህ ልትለወጡ ስትታገሉ እነሳለሁ እወጣለሁ የራሴን ነገር ጀምራለሁ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታቸዋል ይታገላቸዋል ትግላለሁ ቀላል አይደለም ፋይናንሻል ሴኩሪቲ አትሆንም አሁን የቀድሞ ደሞዟ ላይ ምንድነው ወር ትጠብቃላችሁ ደሞዛችሁን ትቀበላላችሁ ሰላም ነው ባጀት ታረጋላችሁ በሰላም ነው የምትኖሩት አሁን ግን አድቬንቸር ፈለጋችሁ ትምርቱን አፕላይ ያረጋለሁ ህልሜን እኖራለሁ አላችሁና እወጣለሁ ስትሉ ግን ይጎትታል ፋይናንስ ችግር ይጎትታል የሰዎች ኦፒኒየን አርፋት ሰራ ነበር እንደ የራሴን ንግድ ጀምራለሁ አታፍሪም እንደ አንቺ ምናምን ይሏቸዋል ስለዚህ ግራቪቲ ይጎትታቸዋል እሱን ተቋቁማችሁ ይሄ ፓይለቶች የሚፈተኑበት ሰዓት ይሄ ነው ብዙ ጊዜም አደጋ የሚደርሰው ቴክ ኦፍ ላይ ነው ይሄንን ተቋቁማችሁ ስታልፉ ወደ ኢኒሺያል ቴክ ኦፍ ከዛ ወደ ኢኒሺያል ክላይምብ ትሄዳላችሁ ግራቪቲውን ተቋቁሚው አልፍ ያለው እየወጣሁ ነው አሁን ክላይምብ እያደረኩ ነው ትሉና አሁንም የግራቪቲ ተጽዕኖ አለ ኢኒሺያል ክላይምብ ላይ የሰዎች አስተያየት አለ ይወድቃል ይሏቸዋል ተመልሶ ይመጣል አሁን ተመልሶ አፕላይ ያደርጋል ይሏቸዋል መስሪያ ቤት ዝብሎ አጉል ቪዥነሪ ነኝ ምናምን ብሎ ሚሊዮነር ነኝ ይላል ቪዥነሪ ነኝ ይላል በቃ ችግር ሳይገጥመው አይቀርም ይሏቸዋል ከዛ ንግግሩ ብዙዎችን ይጥላል ድሮ ያነበብኩት አንድ የእንቁራሪቶች ታሪክ ነበርና እንቁራሪቶች ፖል ላይ መውጣት ውድድር ጀምረው እየተወዳደሩ ያንዷ ስትወጣ ይናገራሉ ሰዎች ቆመው ትወድቃለች ይላሉ ከዛ እንቁራሪቷ ግማሽ ላይ ትደርስና ትወድቃለች አሁንም ሁለተኛዋ ተወጣና አንድ ሶስተኛው ከወጣች በኋላ ልትወድቅ ነው ይሏታል ትወድቃለች እንዴ 3-4ቱ እንደዛ ወደቁ አንደኛው እንቁራሪት ግን መውጣት ጀመረችና ቀጥ ብላ ወጣች እስከ ጫፍ ድረስ ከዛ አሸነፈች ምንድነው ሚስጥሩ ተብሎ ስትወርድ ተጠየቀች እንዴት አሸነፍሽ ሁሉ ሰው እየጮህብሽ አሏት እኔ ገና ውድድሩ ሲጀመርኩ ጆሮዬን በጥጥ ደፍኛው ነበር አለች ስለዚህ የሰዎች ኦፒኒየን የሰዎች አስተያየት የሰዎች ኔጌቲቭ መሆን ሊያወርዳችሁ ይፈልጋል ግራቪቲውን ጥሳችሁት ትቸገራላችሁ እመኑኝ ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ እኔ አሁን ለህልሜ ነው የምኖረው 3 ማስተርስ ዲግሪ አለኝ 1 ዶክትሬት ዲግሪ አለኝ እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍሉኝ ግን ጠዋት 2 ሰዓት ገባለሁ ማታ 11 ሰዓት ወጣለሁ ምን ሳረግ ውላለሁ ቀኑን ሙሉ በኮምፒውተር ስጫወት ውላለሁ ግን በዶላር ይከፍሉኛል ከዚህ በፊት ነበር ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ እዛ ስንሰራ ቀኑን ሙሉ ምንም አንሰራም ለኤችአይቪ ህክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው ቆንጆ ደሞዝ ይከፍሉናል ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው በኋላ ክፍለ ሀገር እስቲ እንሂድ አልኳቸው ቲሙን መመራውን የነበርኩና ሄደን እዛ አክቹአሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ሰጡናላችሁ አልናቸው እኛ ምን ይሰራልናል ማማከር አሉ እዚህ ኤችአይቪ መድኃኒት እየሰጠናቸው እየዋጡ ይሞታሉ ምግብ የላቸውም መድኃኒቱ ምግብ ያስፈልገዋል እምትረዱን ከሆነ ምግብ ስጧቸው የእናንተ ኮንሰልተንሲ ምንም አይፈልግም አሉ ስንመለስ እኔ ሪዛይን አደረኩኝ ህልማችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምብ ስታረጉ ይታገላችኋል ገንዘብ ታጣላችሁ ምናምን ያ ሴኩሪቲው የለም ትግል አለበት እሱ ማለፍ አለባችሁ ይሄንን ካለፋችሁ በኋላ
ይሄ ወደ ክሩዝ አልቲቲዩድ ወደ ከፍታችሁ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይም ታደርጋላችሁ 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁት ነው። ፋይናንሻል ችግር የለም። ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም። የኑሮ ትግል የለውም። ስታፍ ቀጥራችኋል። ደሞዝ ትከፍላላችሁ። ቬኬሽን ትሄዳላችሁ። ዘና ትላላችሁ። ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ፣ ጁስ እየጠጣችሁ። ምክንያቱም አሁን ህልማችሁ ጋር ደርሳችኋል። የተረጋጋ ነው። ስታፍ አለ። ዴሊጌት አድርጋችኋል። ቢሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው። እናንተን ብዙ አይፈልግም። ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረጅም ዓመት እንደዛ ነው የምትኖሩት። በእረፍት ውስጥ ህልማችሁን እንጆይ እያደረጋችሁ ነው የምትኖሩት፣ ክሩዝ እያደረጋችሁ